ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ፣ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። ከመላ ሕዝባችን ዛሬ የነበረው ግብረ መልስና ድጋፍ፣ የሞራል ድጋፍ፣ የሐሳብ ድጋፍ መንግስታችን በታላቅ ክብር የሚመለከተው መሆኑን እየገለጽኩ ለመላ ኢትዮጵያ ሕዝብ ይህ ሁኔታ የማናቃቸውን ጀግኖች የፈጠረ ይህ ሁኔታ ዛሬም ኢትዮጵያ ለዓላማቸው፣ ለመለያቸው፣ ለባንዲራቸው፣ ለሀገራቸው እንዲሁም ለሕዝባቸው የሚዋደቁ ለማመን የሚቸግሩ ጀግንነት የሚፈጽሙ የሰራዊት አባላት እንዳላት ማረጋገጥ ችለናል። አድነብሪድ በተባለ አንድ ቦታ የነበረች ሻለቃ የተከፈተባትን ጥቃት ለመከላከል ንብረቷን፣ ማዘዣ ጣቢያዋን ለመጠበቅ ያደረገችው ተጋድሎ እጅግ የሚያስደምም የሚያስደንቅ ነበር። ከዚያው በተጨማሪ በሁመራ አካባቢ፣ በዳንሻ አካባቢ እንዲሁም ቅራቅር በተሰኘ በአማራና የትግራይ ክልል ድንበር ላይ በነበሩ ውጊያዎች ጀግናው ሰራዊታችን እንዲሁም የአማራ ክልል ልዩ ኃይልና ሚሊሻ ያደረጉት አስደናቂ ተጋድሎ በታሪካችን የሚዘከር ይሆናል። በሀገር መከላከያ ሰራዊት ብርቱ የጀግንነት ተግባር ይህ አንጃ ያሻውን ሳያደርግ ዛሬ የሞከራቸው ሙከራዎች ሁሉ ከሽፈው ውለዋል። ይህንን ጉዳይ በማጠናከር የጀመረውን እኩይ ተግባር ለማስቆምና የሀገራችንን ሰላምና አንድነት ለማስጠበቅ የሀገር መከላከያ ሰራዊት የሚያደርገውን ጥረት ለመደገፍ ማገልገል እየቻሉ ልምድ ያላቸው ስመጥር 3 ሌፍትናንት ጀነራሎች ዛሬ ወደ ሀገር መከላከያ ሚኒስቴር እንዲቀላቀሉና ያለውን ኃይል በማጠናከር ተቋሙን ፍጹም ኢትዮጵያ ያደርገው እንዲገነቡት ኢትዮጵያን የሚከላከልና የሚጠብቅ የሁሉም ህዝቦች በእኩል የሚታዩበትና በእኩል የሚኮሩበት ተቋም እንዲሆን ይህንን ተግባር እንዲፈጽሙ ሌፍትናንት ጀነራል አበባው፣ ሌፍትናንት ጀነራል ዮሐንስ፣ ሌፍትናንት ጀነራል ባጫ ይህን ሚሽን መንግስት ሰጥቷቸው ዛሬ ስራቸውን የጀመሩ ሲሆን መላው የሰራዊት አባላት በጀመራችሁት አስደናቂ ጀግንነት በመተባበር እጅ ለእጅ በመያያዝ ይህንን እኩይ ተግባር ባለበት የማስቆምና የመከላከል አቅማችሁን አጠናክራችሁ ይህን ሐሳብ እንድታከሽፉ በድጋሚ እያሳሰብኩ መላው የኢትዮጵያ ሕዝብ ሳንፈቅድ ሳንወድ የተከፈተብንንና የምንከላከለውን ጦርነት ዛሬ በሁሉም ግንባር በከፍተኛ ደረጃ ራሳችንን በመከላከል ተጨማሪ ቦታዎችና ንብረቶችን እንዳይወሰዱ ለማድረግ የሚያስችል ስራ የሰራን ሲሆን በሚቀጥሉት ቀናት በሚኖሩን ኦፕሬሽኖች የምንሰራቸውን ስራዎች እንደየአስፈላጊነቱ የምንገልጽ መሆኑን እየገለጽኩ አጠቃላይ የጦርነቱን አጀማመር፣ የጦርነቱን ታሪክ፣ በሂደቱ የነበሩትን አሳፋይ ተግባራት አጠቃላይ ኦፕሬሽኑ ሲጠናቀቅ ለህዝብ የምንገልጽ መሆኑን እየገለጽኩ ለዛሬው በነበረው ውሎ ሁሉ በሁሉም ግንባር የጠላት ፍላጎትና መሻት እንዳይሳካ አድርገን የዋልን መሆናችንን የሰራዊታችንን ጀግንነት ያየንና አስፈላጊውን ተጨማሪ ኃይልና ድጋፍ በማድረግ በሚቀጥሉት ቀናት ራሳችንን የመከላከሉን እርምጃ አጠናክረን የምንቀጥል መሆኑን በድጋሚ ላረጋግጥ እፈልጋለሁ። ኢትዮጵያ ዛሬም እንደ ትናንቱ በጀግኖች ልጆቿ ታፍራና ተከብራ የምትኖር የምትሻገር አንድነቷ የሚጠበቅ ሀገር መሆኗን በድጋሚ የምናረጋግጥ መሆኑን እየገለጽኩ መላው የኢትዮጵያ ሕዝብ ዛሬ ያደረገልንን ድጋፍ በማጠናከር ይህ እኩይ ዓላማ ይህ እኩይ ተግባር ሙሉ በሙሉ ከሽፎ ሀገራችን አስተማማኝ ሰላም
ተረጋግጦና የብልጽግና ጉዟችን ቀጥሎ የተሟላ ነገር ማረጋገጥ እስክንችል ከሀገር መከላከያ ሰራዊት ጎን በመሆን የሚጠበቅብን ሁሉ እንድናደርግ እየጠየቅኩ ዛሬ በነበረን ውሎ የተሳካ የጠላትን ፍላጎት ያኮላሸ የወገንን ፍላጎት ያጠናከረ በሚቀጥሉት ቀናት ደግሞ ይበልጥ ተጠናክሮ የሚቀጥል መሆኑን ለመግለጽ እወዳለሁ። አመሰግናለሁ።